ሰላም ጤና ይስጥልን የኢትዮ ኒውስ ዩቲዩብ ቻናል ተከታታዮቻችን ዛሬ የአንድ አስደናቂ ጀግና ቆራጥ ተጋድሎ ይዤላችሁ ቀርቤያለሁ። ቆራጡ አውጃኖ አበበ በጥር ወር 1981 ዓመተ ምህረት ከቡግና ተነስተን ረግጠነው ወደማናውቀው የደብረታቦር አውራጃ በድንገት ዘልቀን ገባን። የኢህድን 3 እግረኛና አንድ የኮማንዶ ኃይል ነበርን። አራቱን ኃይሎች በበላይነት የሚመራው ደግሞ አንድ አይናው የራያው ጀግና አውጃኖ አበበ ነበር። በደብረታቦር አውራጃ ዘልቀን እንደገባን በክምር ድንጋይ በጋሳይ በአጃፋሲለደስ በዘቀል ሞቃ በፋርጣና በጉና ተራራ ዙሪያ ያገኘነውን ያገዛዙን ታጣቂና ህዝባዊ ሰራዊት በማሳደድ የገጠሩን መዋቅር አፈራረስ ነው። የመጀመሪያው ስምሪታችን ያልታሰበ በመሆኑ ከህዝቡ ከፍተኛ ድጋፍ በማግኘት የገጠሩን አመራር ወደ ደብረታቦር ከተማ እንዲሰበሰብ አስገደድ ነው። ይህንንም ተከትሎ አውጃኖ አበበ ደብረታቦርን እንቆጣጠረው የሚል ሐሳብ አምጥቶ ለኃይል መሪዎች አቀረበ። ከመሪዎቹ የሚበዙት ግና ሐሳቡን አልደገፉትም። ምክንያታቸው ለአካባቢው እንግዶች ነን፣ መጀመሪያ የገጠሩን ህዝብ ችግር ፈተን ከጎናችን ማሰለፍ አለብን፣ ከተማውን ለመቆጣጠር ስለ ጠላት የተሟላ መረጃ የለንም የሚል ነበርና ብርቱ ክርክር ተደረገ። አውጃኖም የኃይል መሪዎች ያላመኑበት ውጊያ ሳንካ እንደሚበዛበት አውቆ ተወው። አውጃኖ አበበ ወይም ይርጋ አበበ አለማጣ ውስጥ ነው ተወልዶ ያደገው። የሁለተኛ ደረጃ ትምህርቱን አጠናቆ ወደ ውጭ ሀገር ለመሰደድ ሲጓዝ ኢህድን የሚባል ድርጅት መመስረቱን ይሰማና በ1975 ዓመተ ምህረት ወደ ድርጅቱ ገባ። በትግል ተሳትፎ አዋጊም ኮሚሳርም ነበር። በነበረው ንቃት በየደረጃው የሰራዊቱ መሪ የሆነ አደገ። ሁሉንም የታጋይ ጠባያት አሟልቶ የያዘ ጥሩ ተዋጊና አዋጊ ነበር። ሰራዊቱን የሚገነባ የሚያንጽ እና ልብ ትርታውን የሚረዳ ካድሬም ነበር። በስብናው ሁለቱንም ጽንፎች ይረግጣል። ሲበዛ ደግና ሩህሩህ ነው፣ ሲጣላ ደግሞ እልከኛና ወደ ኋላ የማይል ጀግና ነው። ብዙ ጊዜ የህዋትና የኢህድንን መሪዎች ያነጻጸረ ይቆጭ ነበር። የህዋት መሪዎች ሙሉ ጊዜያቸውን የሚያሳልፉት ትግሉን ሊመሩና ሊያሳድጉ ነው። የኢህድን መሪዎች ግን ትግሉን ባለበት አቁመው የተሻለ መሪ እንዳይወጣ አንቀው ያዙት። ያባላትን መልካም ሐሳብ አይቀበሉም፣ በራስ መተማመን የሚባልላቸው እያለ አጫውቶኛል። በአጃፋሲለደስ ከተማ ገበያ በቆመበት አንድ ቀን አገዛዙ በሄሊኮፕተር ድብደባ ፈጸመ። በድብደባውም 5 የሚሆኑ ነዋሪዎችና በዛ ያሉ እንስሳቶች ተመተዋል። ሞላ የምንለው የኮማንዶ አህያ በድብደባው ተመቶ ሞተ። ሁሉም የኮማንዶ አባላት አንገት ደፋን። ሞላ ቀለባችንን ተሸክሞ እኛ በገባንበት ሁሉ ይገባ ነበር። ሞላን የሚንከባከበው ተፈራ ደቢሳ ነበር። እርሱም ባዶ እጁን ሲመጣ እያለቀሰ ነበር። ተፈራ የሞላን መገደል መርዶ እንደነገረን ሁላችንም ጸጥ ረጭ አልን። አንድ የትግል አጋር እንዳጣን ተሰማን። ለአንድ ሳምንት ያህል ደብረታቦር አውራጃ እንደተንቀሳቀስ ለመስመር ማጥራት ወደ ተከዜ እንድንመጣ መልእክት ደረሰን። መልእክቱ በአካባቢው አንድ ደህና ቡድን አስቀርታችሁ ሌላውን ወደ ተከዜ ይምጣ የሚል ነበር። ቡድኑን የሚመራው የተሻለ አመራር አብሮ እንዲቀር የሚለው ተጨማሪ መልእክት ለተሰበሰብነው አመራሮች አውጃኖ አነበበልን። በመቀጠል እዚህ የሚቀረውን ቡድን የሚመራውን መሪ እንመርጣለን አለ። ማን ይሁን ጠቁሙ ሲባል ቤቱ ተፈራርቶ ዝም አለ። አውጃኖ አበበም እናንተ ካልመረጣችሁ እኔ እንዲጠቁም እድሉን ስጡኝ በማለት ይጠይቃል። ሁሉም አንተ ጠቁም ሲሉ ተፈራ ማሞን ኮማንዶን መርጫለሁ አለ። ሁሉም ተቀብለናል ሲሉ እኔም ዝም አልኩ። ምክንያቱም ከኔ የተሻለ የትግል ልምድ ያላቸው ነባር ኃይል አመራሮች እያሉ አውጃኖ እንዴት መረጥከኝ? ሌሎቹስ ለምን ተቀበሉኝ? ከሚል እምነቴ ነበር። ከአራቱ ኃይሎች 3ቱ የጋንታ ኮማንደር አብዛኞቹ ጓድ መሪዎችና ጥሩ ተዋጊ አባሎች ተመረጡ። ከኔ ጋር 20 ታጋዮች ስንሆን አንድ መትረይስና አንድ አነስተኛ መገናኛ ሬዲዮ ተመደበልን። አውጃኖ አበበ ለብቻ ይጠርቶ ስለ ተልኮ ትምህርት አዘል ትእዛዝ ሰጠኝ። ተልኮ ፈታኝ መሆኑን ጠቅሶ ብቻህን የምትለካበት ነው። ቡድኑ በጠላት ከበባ እንዳይወድቅ በተገቢው የሽምቅ ስልት እንቅስቃሴ ማድረግ አለብህ። ወደፊት በሚመጡት ሁኔታዎች ጠንክረህ መምራት ይጠበቅብሃል አለኝ። ማታውኑ ኃይሎች ወደ ተከዜ ተንቀሳቀስን። ለቁርጥ ተልኮ እንደተመደብኩ ሳውቅ ቡድኑን በ3 ጓድ ከፈልኩት። አንደኛ ጓድ መሪ ሙሉ ዓለም መሸሻን፣ የሁለተኛ ጓድ መሪ ኢትዮጵያ ገብረ መድህንን፣ የሶስተኛ ጓድ መሪ ደስታ ገውን አድርጌ መደብኩ። 3ቱም የጓድ መሪዎች የመቶ አዛዦች ነበሩና በተልኮ ክብደት አንድ ደረጃ ወርደው የተመደቡ ናቸው። ቡድኑን ሰብስቤ ስለ ተልኮ አስፈላጊነት ተነጋገርን። ህዝቡን ጥሎ መሄድ አዳጋች እንደሆነና ከህዝቡ ጋር ሆነን ጥበብ በተሞላበት መንገድ እያንዳንዷን እንቅስቃሴ መምራት ግዳጃችን መፈጸም እንዳለብን ተግባባን።
ኃይሎች ወደ ተከዜ ሲሄዱ እኛ ወደ አጃ ፋሲለደስና ደብረታቦር አቅጣጫ ተጓዝን። ምክንያቱም ህዝቡ ጥለውን ሄዱ በሚል ስጋት ገብቶ ስለነበር አለመሄዳችን ለማሳየት ነበር። ለንቅስቃሴያችን የመነሻ ቦታ አጃ ፋሲለደስን መረጥን። አጃ ፋሲለደስ ወደ አራቱም አቅጣጫ ለመንደርደርና ለመስፈንጠር ያስችለናል። በስተደቡብ ደብረታቦር ከተማ፣ በስተምስራቅ ወደ ጋይንት ወረዳዎች እየገባን እንወጣለን። በምዕራብ ወደ እብናት፣ በሰሜን ደግሞ ወደ ተከዜ እንወርዳለን። ከአጃ ፋሲለደስ እየተነሳን ገበሬ ማህበሩን መያዝ ጀመርን። ደብረታቦር ተሰብስቦ የነበረው የመንግስት ሹመኛ ሌሊት ጨለማን ተገን አድርጎ ወደ ቤቱ ሲገባ በደል የደረሰበት አርሶ አደር እኛን አፈላልጎ ይመጣል። ምንድነው ስንለው ሌሊት ከደብረታቦር መጥቶ ቤቱ ገብቷል፣ ምንም ምልክት ሳታሰሙ ያዙት ይላል። አርሶ አደሩ እስከ ገበሬ ማህበሩ ሹመኛ ቤት በር ድረስ መንገዱን መርቶ ዘወር ይላል። እኛም እየሄድን እንይዘዋለን። የምንይዘው የገበሬ ማህበር ሹመኛ እየበዛ ሲሄድ እርሱን ለመቀለብና ለመጠበቅ እንቸገራለን። 1-2 ቀን አስረን ለመልቀቅ ተገደድን። ስንለቃቸው በማስጠንቀቂያ ነበር። ይህ ስርዓት አልቆለታል፣ አርፈ ተቀመጥ፣ ልጆችን አሳድግ፣ አደብ እየገዛ መሆኑን ለማሳወቅ አልፎ አልፎ መረጃ ትሰጠናለህ ላለሁ። በደስታ ብዛት ጎንበስ ብለው አመስግነው ይሄዳሉ። በሀብታቸው የገዙትን መሳሪያ አንወስድም። የደርግ ከሆነ ግን ትንሽም ነገር ቢሆን አንተውም። ሌላኛው የዳኝነት ተግባር ነበር። ተበደሉ ፍትህ ስጡኝ ብሎ ሴት ወንዱ ይመጣል። እኔ የማደርገው ሽማግሌዎች በባህላዊ መንገድ ዳኝነት እንዲሰጡ ነው። ሽማግሌዎች በባህላዊ ዳኝነት በትክክል ፍረዱ፣ እምቢ ካለ እኛን ንገሩን፣ አስረን ተከዜ እናስገባዋለን እያልን ማስጠንቀቂያ ያዘል ትእዛዝ እንሰጥ ነበር። በየቦታው የእርሻ ሰብልን ምርት በየጎተራው ተከማችቶ እናገኛለን። እርሻ ሰብል የሚባል ሽረነዋል። የሰማህ ላልሰማ አሰማ በማለት እንለፈልፋለን። የህዝቡ ፍላጎት ስለሆነ ገበያ ሲቆም የጎተራውን እህል አውጥተን በርካሽ እናቀናው ነበር። ገበሬው መግዛት የቻለውን በርካሽ ዋጋ ይገዛዋል። እህሉን ተከፋፈሉ ስንላቸው እናንተ ካላከፋፈላችሁን ዘረፉት እንባላለን ይሉናል። አንድ ቀን ከአጃ ፋሲለደስ በስተሰሜን አቅጣጫ ካለች ደብረ ረፍት አድርገናል። ቀኑ እሁድ ሰንበት ስለሆነ የደብሩ አባቶች ሰንበቴ ማህበር አለን፣ ዛሬ እግር ጥሏችሁ ከኛ ጋር ዋሉ ይሉናል። እኛም ወደ ሰንበቴው ተከፋፍለን ገባን። ከነሱ ጋር ጠላ እየጠጣን ዳቦ እየበላን የደራ ጨዋታ ተጀመረ። ስለ ትግሉ ዓላማ ማወቅ ፈልገው እነርሱ እየጠየቁ እኛ መለስን። በየሰንበቴው ያስተናገዱን ሰዎች አመስግነን ወደ አጃ ፋሲለደስ ተጓዝን። ከአጃ ከተማ ምዕራብ አቅጣጫ ትልቅ ጉብታ አለ። ያለውን ሁኔታ ለበላይ አካል ለማሳወቅ ጉብታው ላይ ወጥቼ የሬዲዮ ግንኙነት ለማድረግ ከተራራው ወገብ እንደደረስ ከፊት ቅኝት ያደርጉ በነበሩ 2 ጓዶች ላይ ተኩስ ተከፈተ። ተኩሱን የከፈቱት ፈራተባ እያሉ ነበር። ምክንያቱም ቅኝት የሚፈጽሙትን ተገቢ መግደያ ወረዳ ውስጥ አላስገቡም ነበር። ከርቀት የሚተኩስ ጥላት ያልተረጋጋና ፍርሃት የያዘው ነው። የተረጋጋና የውጊያ ልምድ ያለው ጥላት መግደያ ወረዳ በደንብ አስገብቶ ለማስቀረት እርግጠኛ ሲሆን ተኩስ እንደሚከፍት ከተደጋጋሚ ልምድ ተረድቻለሁ። ደፈጣ ተነጥሎ ተኩስ እንደተከፈተብን በመትረጊስ ተኩስ ሽፋን እንዲሰጥ አድርጌ ሌሎች ታጋዮችን ወደ ማጥቃት አስገባዋቸው። የተኩስ ሽፋኑን እየተጠቀሙ ወደ ጥላት መጠጋት እንደጀመሩ ጥላት ተራራዋን ጥሎ ሸሸ። የሚሸሸው ጥላት 1 ሻምበል ይሆናል። የመጣው ከብናት አካባቢ ነበር። ከዚያ በፊትኛን ከቦ ለመምታት የተለያዩ ሙከራዎች ቢያደርግም ህዝቡ አስቀድሞ መረጃ ያደረሰን ኢላማ ውስጥ ልንገባላቸው አልቻልንም ነበር። በተደጋጋሚ ተራራ ላይ እየወጣው የግንኙነት ሬዲዮ እንደምጠቀም መረጃ ያገኘ ጥላት እኔን ታሳቢ ያደረገ ደፈጣ ነበር የጣለው። በጊዜው ቡድኑን በሙሉ ይዤ ነበር ተራራ ላይ እየወጣሁት። በእኛ ላይ ተኩስ እንደተከፈተ አብረን ሰንበቴ ስንጠጣ የዋልናቸው አርሶ አደሮች ግልብጥ ብለው ደረሱ። ከኛ ዘንድ ሲደርሱ ይቆማሉ ስንል እኛን አልፈው የሚሸሸውን ወታደር እየተከተሉ ማሳደር ጀመሩ። ይፎክራሉ እርስ በርሳቸው። የአንድ ደርግ መሳሪያ ካልነጠቁማ ቁጭ ብዬ እንደሸናሁ ቁጠሩኝ ይባባላሉ። ወደ ብናት የሸሸውን ጦር አባረን እንደተመለስ የደብሯ ሰዎች ለስብሰባ እንፈልጋለን አሉኝ። ምንድነው ብዬ ሲሄድ አሁን እኛን ከደርግ ጋር አዳምታችሁናል። የደርግ ወታደር መሳሪያውን ለመንጠቅ እንዳባረርነው አውቋል። ነገ ማን ለምን እንደተሰለፈ ወሬው ይደርሰዋል። ከዚህ በኋላ እኛን ደም አቃብታችሁ ወደ አገራችሁ ጥላችሁን ከሄዳችሁ መጀመሪያ ከኛ ጋር ነው የምትዋጉት አሉን። እኔም እንደዚህ አይነት አጋጣሚዎች እንደሚከሰቱ ከልምድ ተምሬያለሁ። አርሶ አደሩ ከብሶቱ ከደረሰበት በደልና መገፋት ተነስቶ ወዳጅና ጥላቱን ቢያውቅም የኃይል ሚዛን አይቶ ዘንበል ይላል። ታጋዮች የማያዋጡት ከሆነ ከመንግስት ጦር ጋር አብሮ ይመታቸው ነበር። እናንተ አቅም የላችሁም
አቅም አሰባስባችሁ ኃይላችሁን አደራጅታችሁና ጠንክራችሁ እስክትመጡ ከአካባቢያችን ገለል በሉልን አታስመቱን ይሉናል በግልጽ። አርሶ አደሮቹ የሰጡንን ማስጠንቀቂያ በደንብ ተገንዝቤ አመሰገንኳቸው። በዛሬው የሰንበት ቀን አብረን በወሰድነው ጠላ፣ ዳቦ፣ ጾለት ብቻ አልተለያየንም። ሊመታንና ሊያጠፋን የመጣውን ጠላት አብረን ተዋግተን መልሰነዋል። እግዚአብሔር ከዚህ ተኩስ ጋርዶናል ብዬ መልእክት አስተላለፍኩላቸው። ላይን ያዝ ሲያደርግ ተራራዋ ላይ ወጥቼ በሬዲዮ መልእክት ልውውጥ የገጠመንን ግጭትና ህዝቡ ከኛ ጋር በመሆን ያሳየውን ተሳትፎ ለበላይ አመራሮች ሪፖርት አድርጌ ከተራራዋ ወርጄ ወደ ምስራቅ አቅጣጫ ተጓዝን። በጉዞ ላይ ያለን ኢትዮጵያ ገብረ መድህን የለም የሚል መልእክት መጣ። በመናርበት አካባቢ ደርሰን ስለነበር አባሎች እንዲገቡ አድርጌ አንድ ታጋይ በመያዝ ብንጠብቀው የውሃ ሽታ ሆኖ ቀረ። ከሁለት ሳምንት በፊት በደብረታቦር ከተማ ዳር ስንንቀሳቀስ የተሻለ የሚባል ጋንታ ኮሚሳር ከርቶ ወደ ደርግ ገብቶ ነበር። ኢትዮጵያ ደግሞ ጠንካራ ታጋይ ነው። ምን ገጠመው ስል አብሮ አደጉና አመሉን የሚያውቀው ሙሉ ዓለም መሸሻ ተው አንተ ነገ ይመጣል አለኝ። ሙሉ ዓለም እንዳለውም አጃፋ ሲለደስ ከተማ አማላው አድሮ ንጋት ላይ መጣ። ምን ገጠመህ ስለው ጫማ እያሰርኩ ርቃችሁን ሄዳችሁ አለኝ። እኔም ከዚያ በላይ ጉዳዩን መግፋት አልፈለኩም። በሰላም መምጣቱን እንደ ጥሩ አይቼ አለፍኩት። ለአንድ ወር በአጃፋ ሲለደስና በአካባቢው እየተንቀሳቀስን መስራት የሚገባንን ክንዋኔዎች ፈጸምን። ከህዝቡ ጋር መልካም ትስስር ፈጥረን አካባቢውን በጀግንነት አሰልፈን በደብረታቦር ከተማ ዙሪያ ለመንቀሳቀስ መረጃ አሰባስበን ከደብረታቦር ከተማ አጠገብ የአምራቾች ህብረት ሥራ በሬዎች በብዛት እንዳሉ የተሟላ መረጃ ደረሰኝ። የአምራች በሬ ነድቼ ተከዜ ለተሰበሰቡት ታጋዮች መላክ አለብኝ የሚል ሐሳብ መጣልኝ። በሬዎቹን ከኛ ተቀብለው ወደ ተከዜ የሚወስዱ 15 ሚሊሻዎችን ከቆብ አመጣሁ። ሚሊሻዎቹ በተደጋጋሚ ውጊያ የተለኩና የተፈተኑ ስለሆኑ የሚታመኑ ናቸው። የሱዳን አስፈላጊነትና እንዴት መፈጸም እንዳለብን ለመወያየት ሙሉ ዓለም መሸሻን፣ ኢትዮጵያ ገብረ መድህንን፣ ደስታገውንና የሚሊሻዎቹን ኃላፊ አዲሴን ሰበሰብኳቸው። የተግባሩን አስፈላጊነት ገለጻ ሰጠሁ። አዲሴ የነገላ ተወላጅ ስለሆነ አካባቢውን በደንብ ስለሚያውቀው ስራውን መስራት እንደሚችል በማደፋፈር ተጨማሪ ገለጻ ሰጠ። ኢትዮጵያና ደስታ መቀበላቸውን ባጭሩ ተናገሩ። ሙሉ ዓለም መሸሻ ግን ሐሳቡን በምክንያት ተቃወመው። መነሻው በውስን ኃይል ወደ ጠላት ቀጠና በጣም ዘልቀን ከገባን መውጫ አስቸጋሪ ነው። አንድ ቁስለኛ ካጋጠመን አካባቢውን በደንብ አናውቀውም፣ ከውጤቱ አደጋው ያመዝናል የሚል ነበር። የኔም ምላሽ ደግሞ ቀድመን ተነቃንቀን ማታውን እርምጃ እንወስዳለን። ጨለማውን ተጠቅመን በሬዎቹን በመንዳት ወደ ተከዜ እናዳፋቸዋለን። የመንግስት ህዝባዊ ሰራዊት በጨለማ ከቤቱ የመውጣት ወኔ የለውም በሚል አስረዳው። ከዚያ ያለፈ ክርክር አልነበረም። ከቀኑ 10 ሰዓት ላይ ከአጃፋ ሲለደስ ወደ ደብረታቦር አቅጣጫ 20 የልዩ ቡድን አባላትና 15 ሚሊሻ አባላት ሆነን ተጓዝን። ጥሩ መንገድ መሪ በመያዛችን አቋራጭ ተጠቅመን ህዝቡ በያጥሩ እየተንጠለጠለ ይመለከተናል። ምንም ምልክት አያሳይም። ወደ ውስጥ እየገባን ስንሄድ በአካባቢው የታጣቂዎች ተኩሰው እንዳያደናቅፉን ብለን ብንሰጋም ምንም አላጋጠመንም። ከምሽቱ 2 ሰዓት ሲሆን ወደ ተፈለገው ቦታ ተጠጋን። እርምጃ ከመውሰዳችን በፊት ስለ አካባቢው ሁኔታ መረጃ ለማሰባሰብ ሙሉ ዓለም መሸሻን ካጠገባችን ወዳሉ ቤቶች አርሶ አደር አምጣ ብዬ ልኬው ይዞ መጣ። አርሶ አደሩ እናንተ ነፃ አውጪዎች አይደላችሁ አለ። አዎ አልነው። በየት ገባችሁ? ያለፋችሁበት ተራራ ጥግ ወታደር ከጎንደር መጥቶ ሰፍሯል። አሁን ከዚያ እንጀራና ውሃ አድርሰን ነው የመጣ ነው። ጦሩ 1 ብርጌድ ነው ይባላል። ከጎንደር ደብረታቦር በመኪና መጥቶ ከደብረታቦር በእግሩ ተጉዞ ነው ከዚህ የደረሰው። ነገ ወደ አጃፋ ሲለደስ ለመዝመት ነው። አጃፋ ሲለደስ የወንበደ ማደሪያ ከመሆኑ አልፎ ህዝቡ የወንበደ ደጋፊ ሆኗል። ለህዝቡ ሰራዊት አባላትም የክተት ጥሪ ተላልፏል። ደብረታቦር ውስጥ ተሰብስቦ የነበረው የገበሬ ማህበር አብሮ ዘምቷል በማለት ለኛ ያዘነ ባይኑ ያየውንና በጆሮ የሰማውን መረጃ በዝርዝር ነገረን። ያንን ቀና አርሶ አደር ከልብ አመስግነን ወደ ቤትህ ግባ ብለን አሰናበት ነው። እኔም ያርሶ አደሩ መረጃ በውስጤ ያብላላው በመጣንበት መንገድ ተመልሰን ወደ አንድ ቁልፍ መሬት ተጓዝን። መሬቱ ጥላት ወደ አጃፋ ሲለደስ ከመጣ የግድ ረግጦት የሚያልፈው ነበር። ይሄውም ግራና ቀኝ ጉብታዎች አሉት። በውስን ኃይል ብዙ አቅጣጫዎችን በተኩስ አስሮ መያዝ የሚቻልበት ገዥ መሬት ነው። ከብናትም ተጨማሪ ኃይል እንደሚመጣ ገምቻለሁ። ስምሪቱ የአካባቢው አርሶ አደሮችን፣ የደርግ ወታደሮችና ሌሎች ታጣቂ ቡድኖች ያካተተ ነበር። ኗሪው አጃፋ ሲለደስ ያለው ነፃ አውጪ ብዛቱ አፈር ቅጠል ነው።
በሚል የሌለንን ብዛት ያለ አስመስሎ አውርቷል። ደርግ የሚባልን ማየት አይሻም። ለዚያ ነበር ደርግ ለ20 ታጋዮች ከደብረታቦር አቅጣጫ 1 ብርጌድ ከብናት አቅጣጫ 1 ሻለቃ የህዝባዊ ሰራዊት አባላትና ገበሬ ማህበር አባላትን ከተት ብሎ ያዘመተው። ማታውኑ በጠላት ጥግ አልፈን ወደ ፈለግነው ቦታ ደረስን። ሁለቱም ጓዶች ከመትረይሱ ጋር ከኔው ዘንድ በማድረግ ተፈላጊ ወታደራዊ መሬቶችን አስያዝኩኝ። ከብናት አቅጣጫ ጠላት ሊይዘው ይችላል ያልኩትን ከኛ ትንሽ ራቅ ባለ መሬት የሙሉ ዓለም መሸሻን ጓድ መደብኩ። ጠላትን አስቀድመን ማወቃችን አቅማችንን የፈቀደውን ሰርተን ገለል ለማለት ትልቅ መንደርደሪያ ነው። መረጃውን ሳናውቅ ለመዋጋት ብንሞክር ከምድረገጽ ያጠፋን ነበር። ለየቡድኑ ቦታ ሰጥቼ የንጋት ጮራ እየሞኩ በጥይት የተመታው እግሬን አፍታታለሁ። ምክንያቱም ስጓዝ ማደሬና ውርጭ ተጨማምሮ ሸምቀቆ ይዞኛል። እግሬን እያፍታታው በወታደራዊ መነጽር የጠላትን መምጫ አመለከታለሁ። የፀሐይዋ ጮራ ለኛ ታመቻለች። ለኛ ጀርባችን ለጠላት ግን ግንባሩ ስለሆነች ለይታ ታውቀዋለች። በዝግጅት ላይ እንዳለን ከጧቱ 1 ሰዓት አካባቢ ከደብረታቦር አቅጣጫ የተነቃነቀው ብርጌድ ቃኝ ስለላ የመቶ ሙሉ ለሙሉ ከደፈጣ ወረዳው ገባ። ብዛቱ ወደ 30 ይሆናል። ቃኛው ወደ ደፈጣው እንደገባ ከፊት ከቀኝና ከግራ በተኩስ አጣደፍ ነው። የተመታው ተመቶ የተረፈው በሮ ካጠገባችን ጠፋ። በተመሳሳይ ከነሙሉ ዓለም መሸሻ በኩልም ተኩስ ተከፈተ። ተኩሱን የከፈቱት እነሙሉ ዓለም ናቸው። እንደገመትነው ከብናት 1 ሻለቃ ጦር ተነቃንቆ መጥቷል። የፊት መስመሩ ደፈጣ እንደገባ በተኩስ ያጣድፉት ወደ ኋላ ፈግፍጎ ቦታ ይይዛል። በሁለቱም ደፈጣ ውጊያዎች 20 የሚሆኑ ወታደሮች ሙትና ቁስለኛ አድርገናል። ከተኩስ ልውውጡ በኋላ በወታደራዊ መነጽር ስመለከት ከደብረታቦር አቅጣጫ የተነቃነቀው ብርጌድ በሁለት ረድፍ በጥልቀት ወደኛ ይመጣል። ከዚህ በኋላ ከጠላት ጋር መላተም ትርጉም እንደሌለው በማየት መጀመሪያ እነሙሉ ዓለም መሸሻ ወደኛ እንዲመጡ አደረኩ። ከዚያ ከኔ ጋር ያሉት በጥንቃቄ ወደ ኋላ እንዲወጡ አደረኩ። ማፈግፈጋችን ማንንም ማወቅ በማይችልበት ሁኔታ ከውጊያ ወረዳ ወጣን። የአጃፋሲለደስ ከተማ በግራ በመታው ተንደርድረን የተከዜ ተዳፋት በመያዝ ተራራ ላይ ወጥተን ቆጫልን። የጠላት ጦር የነበርንበትን የደፈጣ ቦታ በሞርታርና በመትረጊስ ደበደበ። ከተወሰነ ድብደባ በኋላ አለመኖራችን ሲያረጋግጥ ወደ አጃፋሲለደስ ከተማና ጉብታ ወጣ። ያገኘነው ነገር የለም። የሽምቅ ውጊያ ማዕከሉ ውጤት ተኮር መሆኑ ብቻ ነው። እኛም ያችን መረጃ ተጠቅመን በወሰድነው የደፈጣ እርምጃ ከ20 በላይ የመንግስትን ወታደሮች ሙትና ቁስለኛ በማድረጋችን ህዝቡ ትልቅ ዕውቅና ሰጠን። ምክንያቱም የኛ ብዛት 20 መሆኑ ይታወቃል። ሁኔታውን አይተን ስራችንን ሰርተን ገለል በማለታችን ጠላትም እረርድብን ብሏል። ከአጃፋሲለደስ ሳንርቅ የተከዜን ተዳፋት እንደመንቀሳቀሻ በመጠቀም የገጠመንን ጥላት ያደረስነውን ጉዳትና ቀጣይ የመፍትሄ እርምጃችንን ሪፖርት አደረግን። ከበላይ አካል የተሰጠ ምላሽ ጥሩ ተግባር መፈጸማችንን መነሻ አድርገው አበጃችሁ የሚል ነበር። በተጨማሪ ቦታው ለቀጣይ ስትራቴጂያዊ ማጥቃት አመችና መስፈንጠሪያ ምድር በመሆኑ ከሁለት አቅጣጫ ኃይል ይላክልሃል። ያን እየመራህ በጀመርከው ቀጥል የሚል ነበር። ከአጃፋሲለደስ ብንገፋም የቆላውን መሬት በመያዝ ስንንቀሳቀስ የህዝቡ ድጋፍ አልተለየንም ነበር። ያ ተልእኮ እንዲሳካ የቡድኑ አባላት ጉልህ ሚና ነበራቸው። ሁሉም ኃላፊነት የሚሰማቸው ግንባር ቀደም ታጋዮች ናቸው። በጠላት ወረዳ ስንወጣ ስንወርድ ደከመኝ የማይሉ ተወዳጅና መንፈሰ ጠንካራ ናቸው። የሁሉም ታጋዮች ትግል ተሳትፎ በዚህ መጽሐፍ ብከትበው እንዴት ደስ ባላይ ነበር። ግን ስለ ሁሉም የተሟላ መረጃ የለኝም። የልዩ ቡድኑ የጓድ መሪዎች ንቁ ተሳትፎ ግን በመጠኑም ለማስቀመጥ ሞክራለሁ። ሙሉ ዓለም መሸሻ በደባርቅ አውራጃ ፍየል ውሃ ከሚባል አካባቢ ተወልዶ ያደገ ያርሶ አደር ልጅ ነው። ለመጀመሪያ ጊዜ ያየሁት በ1976 ዓመተ ምህረት ተከዜው ውስጥ ነው። ሙሉ ዓለም መሸሻ ኢትዮጵያ ገብረ መድህንና አስናቀ ወልዴ ሆነው ወደ ህዋት ይገባሉ። በቃሊማ ወንዝ ልምምድ ሲያደርጉ በአማርኛ የሚዘፍኑ የሄድን ታጋዮች ድምጽ ይሰማሉ። በዚህ ጊዜ አስናቀ እኛ መታገል ያለብን አማርኛ ከሚናገሩት ጋር መሆን አለበት ይላል። ከህዋት ወጥተው ወደ ኢህድን እንዲገቡ ግፊት ያደርግባቸዋል። ኢህድንን ዘግይተው በመቀላቀላቸው የ14ኛ ዙር ሰልጣኝ ሆኑ። ሙሉ ዓለም መሸሻ የተወሰነ ጊዜ በእግረኛ ኃይሎች ተመድቦ ሰራ። በውጊያ ብቃቱ ለኮማንዶ የተመለመለ ደፋር ፈጣንና ዘደኛ ተዋጊ ነው። በውጊያ የተፈጠረና ድል የሚቀናው ታጋይ ነው። ኮማንዶ በኃይል ሲደራጅ የጋንታ መሪ ሆኖ ሰርቷል። ለኔ እውነተኛ የትግል ጓደኛዬና አሁንም ድረስ ትስስራችን እንደዘለቀ ነው። ኢትዮጵያ ገብረ መድህንም የተወለደው ሙሉ ዓለም በተወለደበት አካባቢ ነው። የትግል ምርጫውም ተመሳሳይ ነው። በኢህድን ታጋዮች የሚታወቀው በተረጋጋ ጠባዩና
በመትረይስ ተኳሽነቱ ነው። ከኢትዮጵያ ገብረመድህን ጋር ለመጣላት ምክንያት ማግኘት አይቻልም። ከኔ ጋር በደንብ የተዋወቅ ነው። ግራቀኝ እግሮቼ በጠላት ጥይት ተመተው ወደ ስልጠና በበቅሎ ሳመራ ኢትዮጵያ ነበር ይዞኝ የተጓዘው። በአስቸጋሪ ቦታ እኔን ተሸክሞ በቅሎ ይጎትት ነበር። ደስታ አገው ዝምተኛ ግን ተግባሩ የሚናገርለት ታጋይ ነበር። አንድ ጊዜ 7 ወታደሮች ከተዋጊው ብርጌድ ተነጥለው ወደ አርሶ አደሩ ቤት ምግብ ሊበሉ ሲገቡ አየኋቸው። ለደስታ ከጀርባ ገብተህ ወደኛ ቆርጠህ አምጣቸው ብዬ ትእዛዝ ሰጠሁት። ጠላት ከጀርባው እያለ እየተሳበ ገብቶ ነጥሎ ጥላትን ይመታል። ከተማረኩት አንዱ የኢሰፓ አባልና የብናት ወረዳ ኃላፊ ነበር። ከዚያ ተልኮ በኋላ ደስታን አይቸው አላውቅም። ይህ የአጃፋ ስለደስ ዙሪያ ስምሪት ራሴን ያወቅኩበት በመሪነቴም የተማመንኩበት ተልኮ ነበር። ሁሉንም ውሳኔዎች በጥላት ወረዳ ውስጥ ሆኜ የወሰንኳቸው ነበሩ። ከበላይ የማየው የቅርብ መሪ አልነበረም። ተልኮን ወደ አስቸጋሪ ግዳጅ ቢያስገባኝም እያንዳንዱን ግዳጅ በጥላት ቀጠና ውስጥ በመሆን የሽምቅ ውጊያና እንቅስቃሴን መምራት እንደምችል አስገንዝቦኛል። አስገራሚውን የሽምቅ ውጊያ ታሪክ ከላይ አንብቤላችኋለሁ። አድማጭ ተመልካቾቻችን ይህ ያነበብኩላችሁ ታሪክ የተወሰደው ሸማቂው ኮማንዶ ከሚለው ከብርጋዴር ጄኔራል ተፈራ ማሞ 2013 ዓ.ም ከታተመው መጽሐፍ ከገጽ 287 ጀምሮ ነው። መጽሐፉ ኢትዮጵያ ከለራስ አታሚዎች ያሳተመው ነው። መጽሐፉ የታተመው አዲስ አበባ ኢትዮጵያ ነው። አድማጭ ተመልካቾቻችን ስለነበረን ቆይታ ከልብ አመሰግናለሁ። ሁሌም ለትክክለኛና ወቅታዊ መረጃዎች የኢትዮ ኒውስ ዩቲዩብ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫን ወዳጅ ይሁኑ።